አሁን ወደ ጓደኛችን ወደ ዳኒ ሜትሪክስ ሆቴል እያመራሁ ነው። እንግዲህ እዛ የይገረም ባለቤትን ጨምሮ የራስን መቅረጽ የስፖርት አባላት ተሰብስበው ይገኛሉ። 5 ወራት በፊት አንድ ላይ የመሰብሰብ እድል ነበረን። ሲወክሱት ነበረ ለምን ሰውነት የጨመረ ምናምን እያሉ እየተናገሩት ነበር። ኦልሞስት ኪሎም ወደ 105 አካባቢ ነበረ የሚጠጋው የሱ ኪሎ የነበረው። ከሰውነቱም ክብደት ተያይዞ ጤናው ላይ የተወሰነ እክሎችም ነበሩበት። አሁን እንግዲህ ከ3 ወራት ቆይታ በኋላ ይገረም አዲስ ሰው ለመሆን ችሏል። እንግዲህ ይሄ በጣም ደስ የሚያሰኝ ነው። እኔም እጅግ በጣም ተደስቻለሁ። በነገራችን ላይ እኔ ለራሱ ይገረም ካየሁት ኦልሞስት 1 ወር አካባቢ ሆኖኛል። እኔ ለራሱ ለማየት በጣም ቸኩያለሁ፣ ጓጉቻለሁ። እንደነሱ በጣም ሰርፕራይዝ ነው መሆነው ይመስለኛል። አሁን ወደ ሆቴሉ እየተጠጋን ነው። ተሰብስቦ እየጠበቀን ነው። እንግዲህ ይገረም አየሁት ቆይቻለሁ፣ አላየሁትም። ለውጡን ለማየት በጣም ጓጉቻለሁ። የሱንም የኮችንም ለውጥ ለማየት በጣም ጓጉቻለሁና እስካያቸው ድረስ በጣም ናፍቀውኛል። ምን አይነት ለውጥ እንደማይባቸው እንግዲህ እስቲ እነሱን እንጠብቃለሁ። እንግዲህ ይገረምና ኮችን ካየኋቸው ከ3 ወር በላይ ይሆናል እና ዛሬ እንግዲህ ያው በአመጋገብም ሆነ በስፖርት ትልቅ ቻሌንጅ አድርገው እንደቆዩ ሰምቻለሁና ዛሬ ሊመጡ ነው። ላያቸው ነው። እስከማያቸው በጣም ጓጉቻለሁ። ሰላም ሰላም፣ እንዴት ናችሁ? ያው አብዛኞቻችን ይገረምን ካየነው ኦልሞስት ወደ 4 ወር 5 ወር ገደማ ሆኖናል። ያው ከዛ በፊት አንድ ፕሮግራም ነበረን ካስታወሳችሁ። የዛን ሰዓት ላይ ተሰብስበን ስናወራ በጣም ወፍረሃል፣ በቃ ወደ ኦልሞስት ወደ 105 ኪሎ አካባቢ ነበር። እጅግ በጣም ወፍሮ ነበረ። ከሱ ጋር እንግዲህ ፊታውራሪ ፊትነስ ከማድ ኒውትሪሽን ጋር በመተባበር አንድ የሆነ ትልቅ የሆነ የዌት ሎስ ፕሮግራም አዘጋጅተን ነበረ። የራስን መቅረጽ በእኛ በራሳችን ስማችን። ያው እንግዲህ ያ ፕሮግራም እንግዲህ ስኬታማ ሆኖ ለዛሬ ቀን ደርሰናል። ኦልሞስት 3 ወር ባደረግነው ጥረት እንግዲህ ያው እኔን እንደምታዩኝ የሆነ ለውጥ ኖሯል። ይገረምን እኔም ካገኘሁት ኦልሞስት 1 ወር ሆኖኛል። አሁን እንግዲህ አይ ሆፕ እኔም ሰርፕራይዝ ሁኜ ነው የምጠብቀው። ባለፉት 2 ወራት አብረን ስንሰራ ቆንጆ የሚባልና ጥሩ አስገራሚ ነበረ ለውጥ ነበረ የነበረው። ያው እንግዲህ አሁን ኦልሞስት እዚሁ ተቃርቧል፣ እየደረሰ ነው። ደውሎልኝ ነበር፣ ሶራምባ አካባቢ ነው። እስቲ ተሰብስበን አንድ ላይ እንጠብቃለን። የዛን ሰዓት ላይ ከነበረው ቀንሶ ሰርፕራይዝ ያደርገናል ኦልሞስት ወይስ ያው ነው? ይሄንን ሰርፕራይዝ እንግዲህ እሱ ይሄን ያክል የተጋነነ የተካበደ በጣም ብዙ ሰው ያለ አልመሰለውም። ብዙ ለፍተናል፣ ብዙ ጥረት አድርገናል። ላለፉት 1 ወራት አስጠብቆ እዚህ ላይ ደርሰዋል ወይ እሱን አላቅም። አንድ ላይ ተሰብስበን እንግዲህ እሱን እንጠብቀዋለን። እንኳን ደህና መጣችሁ። እዚህ ድረስ መጣችሁ የደስታችን ተካፋይ ስለሆናችሁ እጅግ በጣም ከልብ እናመሰግናለን። ይገረምን ካየሁት የዛሬ 3 ወር ተኩል 4 ወር ነው። ያኔ ካገኘሁት አይቼውም አላውቅም። የዛን ጊዜ ነው ያየሁት የመጨረሻ ጊዜ። ወይ ጨንቆኛል፣ እውነት ለመናገር በጣም የማውቃቸውን ሰዎች የማገኙት አልመሰለኝም። ኤኒዌይስ ፊልም መስራት ይሻላል፣ አስሬች አክቲንግ መስራት ይሻላል። እንዲህ አይነት ነገር በጣም ከባድ ነው። ደርሰናል እንግዲህ እንደዚህ ምናምን ዛሬ በጣም የተለየ ቀን ነው። በጣም ደስ ይላል። በጣም ትልቅ በቃ አንዳንዴ የሆነ ድሎችን የምታሳይበት ቀን ሲሆን ሞር በጣም ደስ ይላልና በጣም ደስ ያለኝ ቀን ነው። አውራኔ
ወይ እንዴ ደግሞ እንዴ መጣል እንዴ አራሲቷ መጣለች እንዴ የጠፋ ሰው ታሜኮ በጣም ረጅም ወርቁ በሰላም ነው ግን በጤና ነው ግን ያው እንግዲህ የኮችንም የይገረምንም ይሄ ቁርጠኝነት ትጋትን ያየውበት ቀን ነውና እጅግ በጣም ደስ ብሎኛል። ቃል የለውም እውነት ለመናገር ከትግሉ ጎን ለጎን አለው ብዬ ባስብም እንደዚህ ደግሞ ወጥቶ ጓደኞቻችን ባሉበት ወዳጅ ቤተሰብ ባለበት ደግሞ ልክ እንደዚህ ሲታይና ሲደነቅ ይባስ ብርታት ይሰጣልና በጣም ደስ ይላል። እጅግ በጣም የሚደነቅ የሚበረታታ ትልቅ ለውጥ ነው። ለዚህ ደግሞ ትልቁ ነገር ያው የኮች ቁርጠኝነት ነው። ኮች ኃይሌ እጅግ በጣም ጎበዝ ነው፣ ብርቱ ነው፣ ጠንካራ ነው። ካሰበበት ዓላማ ለመድረስ በጣም ይጥራል፣ ይታገላል፣ ሰውንም በማበርታት በጣም ይታወቃልና ዛሬ ትልቁ እንደውም ከይገረም በበለጠ የኮች ውጤት ስኬቱ የታየበት ቀን ስለሆነ በጣም ደስ ብሎኛል። እንዴት አላችሁ? የእውነት ግን ማለት አክቲንግ መስራት ይሻላል። ያው የኃይሌ የቀደመ የቆየ እቅድ ከመሆኑ አንጻር መተግበር ስላለብን ነው እንጂ ቢሆን ደስ የሚለኝ ከዚህ በላይ ደግሞ በጣም ያሰብነውን ግብ አሳክተን ደግሞ ቢሆን በጣም ደስ ይለኛል። ግን ይሄም የሚጎዳ አይደለም፣ ተስፋ ሰጪ ነው። ላይክ እንዴት ነው ስዕል ስኬቹ ላይ ገና ከንድፉ ጥሩ ነው መጥፎ ነው የሚለውን ማየት እንደሚቻለው ሁሉ ዝም ብሎ ተስፋ ሰጪ ነገር አለ፣ ዝም ብሎ የሚመጣ ነገር አለ እና ከዛ አንጻር አሪፍ ነው። የአጋጣሚ ደግሞ የተሰባሰቡት ደስ የሚለው ነገር የራስን መቅረጽ አባላት ናቸው ኦልሞስት። እንዲሁም ደግሞ ከማዕድ ኒውትሪሽን በጣም በአጋርነት በትልቅ ምክር አብሮን ሲሰራ የነበረ ወንድማችን ሶፎንያስ አለ። በጣም ደስተኛ ነኝ፣ ምክንያቱም እንተዋወቃለን እርስ በርሳችን። እንደውም ስናወራ ጓደኞቻችንን የሙያ ጓደኞቻችንም ሌሎችንም መጋበዝ ቢኖር የሚል ኃይል ያማክሮ የነበረ ግን ሁለተኛ ዙር ካዘጋጀን እሱ ላይ ይሻላል በደንብ ለውጥ ሲመጣ። አብረውኝ የኖሩ ሰዎች ግን ስፖርቱም ላይ ስለሆነ በጣም አብረን የቆየ ነው ለውጡ በደንብ ስለሚሰማቸው ድካሙም ስለሚገባቸው እነሱ ሴንስ ያደርጉታል በሚል ነው። ስለመጣችሁም ደስ ብሎኛል። መጠጥ ቤት አልተገናኘንም፣ ስፖርት ቤት ነው የተገናኘነው። በሀዘንም በደስታም የምንገናኝ ፋሚሊዎች፣ ቤተሰቦች ሆነናል። እሱ በጣም የሚያስደስት ነገር ነውና ይመስለኛል ስፔሻሊ ኮች ኃይሌ ለሁላችንም መነሳሳት የፈጠረብን ይመስለኛል። የተወሰንን ሰዎች አንዳንዴ ስንቀድም፣ አንዳንዶቻችን ወደኋላ ስንቀር አንዱ አንዱን ሞቲቬት ሲያደርግ ነው የከረምነው። ወደ ሶፎንያስ ሄዳለሁኝ። እንግዲህ ሶፎንያስ የስፖርት ባለሙያም ነው፣ እንደገና ደግሞ የኒውትሪሽን ባለሙያም ጭምር ነው። ኮች ኃይሌ ይህንን ሀሳብ ይዞ ሲመጣ ስፖርቱ ላይ እኔ ብሰራ የምግቡ ላይ ሙያተኛ ቢሰራ ይሻላል ከሚል አንጻር ይህንን ሀሳብ ለሙያተኛ አሳልፎ በመስጠት እንግዲህ ሶፊን ነበረ የመረጥነው። ሶፊ ሀሳቡን ገዝቶ ተቀብሎት ወዶት አብሮን ቆይቷል። በእያንዳንዱ ሂደት እየተከታተለ ምን ይመስላል የሚለውን እያየ የሚያስፈልገንን ነገር እያቀረበ፣ ምክንያቱም ከስፖርቱ በላይ ወደ ሆዳችን የሚገባው ነገር ለሁለቱም አደገኛ ነው። ከዛ አንጻር የሚጠቅመንን የሚያስፈልገንን ነገር ነበረ እስከዛሬ ሲያቀርብልን የነበሩት። ለዚህ ማዕድ ኒውትሪሽንን ምንም ጥያቄ የለውም ከልብ ላመሰግን እወዳለሁኝ። ቴንኪው ለማለት ፈልጋለሁኝ። ይሄ ሙያዊ እገዛ አብሮነቱ አብሮ እንደሚቀጥል ተስፋ አደርጋለሁ። ምክንያቱም በዚህ የምናቆመው አይደለም፣ የህይወት ግባችን ነው ስፖርትና አመጋገባችንን በተመለከተ አጠቃላይ እንግዲህ ካንተ ጋር እንዘልቃለን ብዬ አስባለሁ። በጣም አመሰግናለሁ በድጋሚ። ኮች ኃይሌ ቃላት የለኝም እንደዚህ ብዬ የምገልጸው አይነት ሰው አይደለም። የእውነቴን ነው የምልህ። ከተገናኘንበት ጊዜ ጀምሮ አመታት ሆኗል ከተገናኘን። ይሄንን ግን ማሳካት ከነበረብን በጣም ረጅም ጊዜ ነበረ። ይሄኛው ሳይሆን ሌላ በጣም ትልቅ አዲስ ይገረምን መፍጠር እንችል ነበረ። ስሰንፍ ሁሉ አይተውም፣ ስተው ሁሉ እሱ ተስፋ አይቆርጥም። እኔ ብቻ ሳልሆን ጓደኞቼ በጠቅላላ እዚህ ያሉትን በጠቅላላ ያለመታከትና ተስፋ ያለመቁረጥ ነው አብሮን የዘለቀው። ኢቭን በምንደክምበት ሰዓት ሁሉ አንዳንዴ ሌሊት 12 ሰዓት ስራ ሄዳለሁ ካልኩት
10 ሰዓት ወይ 9 ሰዓት ሌሊት እንግባ ስፖርት እያለ ዋጋ ይከፍላል በጣም እና እኔ እንደተመቸኝ ሆኖልኝ ነው የቆየው። የኔ ለውጥ እንዳጠቃላይ የቲሙ ለውጥ በጣም እውነት ለመናገር የሚያሳስበው ሰው ነው። ስፖርቱ ላይ ትልቅ ስራ መስራት የሚያስብ ወጣት ነው። በእርግጠኝነት ከልቡ ስለሆነ የሚታትረው ያሳካል ብዬ አስባለሁ። እያሳካም ነው ያለው። ራይ አለ፣ ብዙ ራይ እንኳን እንደሱ እኛ እንኳን እንዳጠቃላይ እንደ አባል እዚህ ያለው የራስን መቅረጽ አባል እንኳን ብዙ ያስባል። ዛሬም እንግዲህ እንደምትመለከቱት ያደረኩት ሙሉ ልብስ ቱታውን ከላይ ዛረስቼ ትንሽ እናንተ ላይ ላነጅ ብዬ ነው በቦዲ የመጣሁትኝ እንጂ ጃኬት አለውና ዛሬ እንግዲህ እንደምትመለከቱት የፊት አውራሪ ፊትነስ አልባሳትንም ይዞ የመጣበት ሁኔታ ነው ያለው። የስፖርት ማቴሪያሎችን፣ የስፖርት ልብሶችን አጠቃላይ ከስፖርቱ ጋር ተያይዞ ስፖርት ሳይንሱ ላይ ትልቅ ስራ ለመስራት ያስባል። ከምንም በላይ ግን እኛ ላይ ስለሰራው ስላደረከው ነገር አመሰግናለሁ። 3 ወሩ እንኳን እያለቀ ባለበት ሁኔታ 4ኛ ወር ሳንደርስ ከባለቤቴ ጋር ደግሞ ፕሮጀክቱን ቀጥሏል። ቤት ውስጥ አንድ የተስተካከለ አንድ ያልተስተካከለ አይኖርም፣ ሁለት የተስተካከለ ነው መኖር ያለበት በሚል ፕሮጀክቱን ወደ እሷ ዙሮ ደግሞ አሁን እሷ ላይ ደግሞ በቀጣይ እየደከመ ነው ያለው። እንዲሁም ደግሞ እንደ አጠቃላይ እንደ ቲም ማለት ነው። ቲሙ በእርግጠኝነት አስባለሁ ሁላችንም ፊት ሆነን ፊት መሆን ብቻ ሳይሆን በዚህ በስፖርት ዘርፉ ላይ በጋራ የሆነ ነገር እንሰራለን ብዬ አስባለሁ። እዚህ ውስጥ ያሉት በሙሉ በተለያየ የስራ ዘርፍ ውስጥ ያሉ ነገር ግን ስፖርቱ ያገናኘን የስፖርት ቤተሰብ ነን። ሁሉም የተለያየ የሙያ ዘርፍ ውስጥ ነው ያለው። ነገር ግን ቤተሰብ ሆነናል፣ ወዳጅ ጓደኛ ሆነናል። ከዚህ መካከል አንዱ ወንድማችን ዳኒ ነው፣ የዚህ ሆቴል ባለቤት ማለት ነው። እዚህ ሆቴል ላይ ብዙ ደክሟል፣ ብዙ ለፍቷል። በስፖርት ነው ያወቅነው። ስፖርት በማን ነው ሆቴል ብቻ ሳይሆን ሌላም የትራንስፖርት አገልግሎት ላይም ትልቅ ከተማው ላይ ያለውን የትራንስፖርት ችግር ለመቅረፍ እየሰራ ያለ ወንድማችን ነው። እንግዲህ ሆቴሉን እንደ ቤታችን ፈቅዶልን እንድንጠቀምበት ስላደረገ በጣም እናመሰግናለን። እሱ ብቻ ሳይሆን ብዙ ሀሳብና እቅድ አለው፣ ሰፊ ሀሳብ። እግዚአብሔር ከእቅድ ጋር እንዲሆን እንመኛለን። ምግብ ኒውትሪሽን ባለሙያችን በመቀጠል ደግሞ የግራንድ ፓላስ ሆቴል የስፖርት ማዕከሉን በመፍቀድ እንድንጠቀምበትና ይሄ መልእክት ለሰዎች እንዲደርስ እንደ አንድ ተቋም ላደረገው አስተዋጽኦ ግራንድ ፓላስን እንደ ሆቴል ከልብ እናመሰግናለን። የሁሉ ማዕድ አገልግል ባለቤት ነች። ስም ላይ እንግዲህ ክርክር ብትፈጥሩ ደስ ይለኛል። ማለት ማዕድን በነገራችን ላይ ሁሉ ማዕድ በፕሮግራማችን ሁሉ አብሮን ነው ያለው። ወደፊት እንግዲህ ብዙ ሀሳብ አላት፣ ግን ለኛ መደበኛ ምግብና ኬክ በማዘጋጀት አብራና ያለችው ምሪቲ ቴንኪ በጣም እናመሰግናለን። ኮች በጣም አመሰግናለሁ። ሲሆን እባክሽን ሶፊዬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ወንድም አለም ቴንኪ በጣም አመሰግናለሁ። ያክብርልኝ። የት አለ ወንድም አለም እግዚአብሔር ያክብርልኝ። በጣም ቴንኪው በጣም አመሰግናለሁ። ቴንኪው ነይ እስቲ 20 ደቂቃ ማወራው አለ ብላለች። ነይ እስቲ ቴንኪው በጣም አመሰግናለሁ። ስፖርቱ ቤታችን ውስጥ ዘልቆ ገብቷል። እየታገልን ነው ከባለቤቴ ጋር ስበርስ ራሱ የኪሎ ፍክክር ላይ ነው ያለ ነው። ጥላኝ ሄዳለች፣ በእርግጥ ብዙ ጥላኝ ሄዳለች። እሷም አሪፍ ሁኔታ ላይ ነው ያለችው። በእርግጠኝነት በቀጣይ ደግሞ ያንቺንም እናይ ይሆናል። ቴንኪው በጣም ወድሻለሁ። ላለፉት 3 ወራት በፊት አውራሪ ፊትነስ ከአድሚኒስትሬሽን ጋር በመተባበር ራስን መቅረጽ የሚባል ፕሮግራም ይዞ ቀርቧል። እስካሁን ዩቲዩብ ላይ እየለቀቅን ነው እያንዳንዱን ፕሮግራም። ይህንን በመሰለ ሁኔታ እንግዲህ ተጠናቋል፣ የመጀመሪያው ዙር ማለት ነው። እንግዲህ ያንን ደስታችንን ደግሞ ለማብሰር ከእናንተ ከቤተሰቦቻችን ጋር ነው የተገኘ ነው። እንግዲህ ፊት አውራሪ ፊትነስ ያው የተለያዩ ስራዎችን ለመጀመር ሀሳብ አለው፣ እየሰራም ነው ያለው። ከዛም ውስጥ ያው የልብስ ነገሮች አሉ፣ ለቤተሰቦቻችን አምጥተን ያቀረብናቸው ያለ መጨረሻ ላይ ፕሮግራሙ ላይ ታዩታላችሁ። ከዛ በፊት ግን እኛም እንግዲህ እንደ ድርጅት እንደ ፊት አውራሪ ፊትነስ ወክዬ ያው ለዚህ ይሄንን
ፕሮግራም ግቡን እንዲመታ ላስቻሉን አካላት ያው የሰርቲፊኬት እና የስጦታ ፕሮግራም ይኖረናል ማለት ነው። በመጀመሪያው ያው እንግዲህ ይሄንን ነገር ከግብ እንዲደርስ ያስቻለልን ሶፎንያስ ኦብቪየስሊ ሶፎን ቴንክ ዩ በጣም ያው በፊት አውራሪ ስም ያመሰግናል። ፊት አውራሪ ቴንክ ዩ እንደ ፐርሰናል እሺ ያው ፊት አውራሪ ፊትነስ ከሚያስመጣቸው እንትኖች ውስጥ ቆንጆ መርጠን ለሶፊ እንግዲህ አበርክተናል ማለት ነው። ከልብ እናመሰግናለን ሶፊዬ፣ እግዚአብሔር ያክብርልን። ያው ይሄ ፕሮግራም እንግዲህ ሁሌ ቲሸርት እወዳለሁ እና አጭር ቁምጣቸው የምታደርገው ቴንኪኒ ጌታ አመሰግናለሁ። ታዲያ እንግዲህ ያው ከጀርባ ሆኖ ማቲ እጅግ በጣም ብዙ ስራዎችን ሲሰራ ነበረ። ለካሜራማናችን ትልቅ አበርክቶት ነበረ። ለፊት አውራሪ ፊትነስ ያመሰግናል ማቲሻ፣ እግዚአብሔር ያክብርልን። ቴንኪው ኔ ያባ ያው የራሱ ድርጅት ስለሆነ ሰርተፊኬት ያስፈልጋል። አይ ይከፈታል። በነገራችን ላይ እንትና ማን ነው ማቲ ጂም ቤት በቦዲ የመስራት እንትኑ አለው ፍቅሩ አለው። ያንን ነው ፊት አውራሪ ፊትነስ ያሳካለ። ቴንክ እሺ ለይገረምና ላሳዩት ውጤት በከፍተኛ ደረጃ እኔ እንዲያውም ሳየው በጣም ቀንሶ ታናሽ ወንድሙ ነው ምናምን እያልኩ ነበር በመጀመሪያ ሳየው እና ያን ያህል መቀነስ ማለት ከባድ ነው። በጣም ማለት ከባድም አይደለም፣ ግን ዋናው ቁርጠኝነት ነው የሚጠይቀው። እዚህ ደረጃ ላይ በመድረሳችሁ በእኛ ቤተሰብ ስም ከልብ የመነጨ እናመሰግናቸዋለን። ዋናው ቁርጠኝነቱ ነው። ኮቻችንም ቢሆን ይህንን አስታችሁ በተለይ ኒውትሪሽን እና ጂም አብሮ የሚሄዱ ነገር ስለሆነ ያንን ጨምራችሁ ያንን አድርጋችሁ ሰውነታችሁ ዝም ብሎ መቀነስ ብቻ ሳይሆን ከማስል ጋር ነው ያደርጋል። ወደ ማስል ቀይራችሁት ማለት ይቻላል እና ይሄ ጥሩ ነው። በጣም ደስ ብሎናል። ይህን በተመለከተ መጀመሪያ ለይገረም የምንሰጠው ጊፍት አለን። ቀጥሎ ደግሞ ይሄኛው ቀጥሎ ለኮቻችን ደግሞ የምንሰጠው አለን። ለዚህ ውጤት ያመጣው ያው እንግዲህ እኔ ንግግር አልችልም። እንግዲህ ያው ከጂም ቤት ጋር ወዳጅ ጋር አብራት ተሰደድ የሚባል የሆነ ጊዜ እንደው ቀይ ጫማ ለስፖርት አሁን ይኸውላችሁ በፊት ውጪ ስንወጣ ምን እንለብሳለን ነበር አይደል? ምን ለብሰን እንዘንጥ ነው። ከዛ እየቀለድኩኝ ነበር። አሁን እኮ ጂም ቤት ስንገባ ነው ምን ለብሰን እንዘንጥ ያለብና ቀይ ጫማ ቢኖረኝ ብያወርቼ ነበር። ቀይ ጫማ ለመጥቶልኝ በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ያው ሁላችሁንም አባላት እግዚአብሔር ያክብርልን። በጣም እናመሰግናለን። በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። ያው ፕሮግራማችንን በዚህ አጠናቀናል። የምሳ ፕሮግራም አለ፣ ጆይን አድርጉልን። እግዚአብሔር ያክብርልን።